ሰላም እንዴት ናችሁ? ሚሴል ነኝ። ዛሬም ሌላ ታሪክ። በሰዓቱ የሶስተኛ ክፍል ተማሪዎች ሆምሩ መምህር ሆኜ እየሰራው ነበርና እንደ ሁሌው የዕለት ተግባራችንን እየከወንን እያለን ተማሪዎቼ ለቁርስ ወጥተው ሲመለሱ አንዱ ልጅ እያለቀሰ ይመጣል። በቃ በደንብ ነው ከታች ጀምሮ እያለቀሰ እንደመጣ ያስታውቃልና አጋጣሚ 4ኛ ፍሎር ላይ ነበር ክላሳችን። እያለቀሰ ነው የመጣው። በቃ ፊቱ ሁሉ በቃ እንባ በእንባ ሆኗል ምናምን አይኑ ቀልቷል። እና እኔ ኮሚኒኬሽን እየጻፍኩ ነበር ክፍል ቁጭ ብዬና ግብት ሲሉ እሱ ከፊት እያለቀሰ ነው። ከኋላ 3 ልጆች አብረውታሉና ጓደኞቹ አካባቢ ላይ የሚቀመጡ እና በቃ በጣም ነው እንትን ያለው። እነሱም ደብሯቸዋል ነገርና ከዛ ልክ እንደዚህ ዞር ስል ድምጽ ሰምቼ እሱ ነው እከሌ ምን ነው ማን ይመታ ምን ሆነ ነውና ና እስኪ ምናምን ብዬ አገላብጬ ሳይው ምንም የሆነ ነገር የለም፣ ግን በጣም በቃ እልህ ይዞት ነው እያለቀሰ ያለውና ምን ሆነ ነው ማን የመታው ምናምን ነገር ስል አይ ማንም አልመታው። እና ታዲያ ማንም ካልመታው ለምንድን ነው እንደዚህ የሚያለቅሰው? ከእንትና ጋር ተጣልተው ነው፣ እሱም የኔ ተማሪ ነው። እና ተጣልተው ካልመታው ለምንድን ነው ያለቀሰው? ምንድነው እንደዚህ እንትን በስነ ስርዓት ንገረኝ፣ ምን እንደተፈጠረ ንገረኝና ልቅጣልህ። ማን ነው እንደዚህ ያሳዘነ? ማን ነው እንደዚህ ያስከፋ? ምን ሆነ ነው? ምንድነው የተፈጠረው? ምናምን እከሌ ብሎ መናገር አይችልም። እከሌ ከዛ እስኪ ማን ነው አጠገቡ የነበረ? ማን ነው የሚነግረኝ? ምናምን አንዷ ሴት መጣች አብረው ከነበሩት። እኔ ልንገርሽ፣ እኔ ነበርኩ። ማን ነው አጠገባቸው የነበረ? እኔ ነበር። እከሌና እሱ ሲጣሉ እህትክ እብድ ናት አለው። ማን ነው እንደዛ ያለው? እከሌ የማን እህት ናት እብድ? ያንተን እህት ነው እብድ ናት ያለው? ታዲያ አንተ ምን አናድደህ? ያንተ እህት እብድ አይደለችም። ምን አናድደህ? ምክንያቱም እኔ ማውቃት 6ኛ ክፍል ታላቅ እህት አለችውና እሷን ነው ማውቃት እና እብድ አይደለችም። አንተ ምን አናድደህ ምናምን አልኩ ማለት ነው። አይ እሷን አይደለም እቤት ያለችው ነው። እቤት ማነች ያለችው? ለካ በ6ኛ ክፍሏና በሱ መካከል አንድ ሴት ቤት ውስጥ የአእምሮ እድገት ውስንነት ያለባት እንደዛ ሆና የተወለደች እህት አለችው እና ይሄ ደግሞ አንድ ሰፈር ስለሆኑ ያውቃልና ስለዚህ አሁን ይሄንን እሱን ለማሸነፍ ወይም እሱን ለማሸማቀቅ እሱን እንትን ለማድረግ ተጠቅሞበታል። እህት እብድ ናት ብሎታልና የልጁ አለቃቀስ እልሁ የተበሳጨበት መንገድ ምናምን ሰው ቢመታ እንኳን እንደዛ አይናደድም። በጣም ተሰምቶታል። በጣም አዝኗል። ማክሲመም የ9 ዓመት ልጆች ናቸው 3ኛ ክፍል ተማሪዎች ማለት ግን በቃ ህመሙ ወይም በዛ ሰዓት የነበረው ፊሊንግ በደንብ ነው እኔ ላይ እየተጋባ የነበረውና ተናደድኩ። በቃ በጣም ተሰማኝ። እሺ ቤት ውስጥ አለች እኮ እህቴ ምንድናት? ማን ነው የምትባለው? ስሟ ማን ነው? ኤከሊት ምን ሆና ነው እንደዚህ ብሎ የሚቀመጡበት ዊልቸር አለ አይደለ? እሱ ላይ ነው የምትቀመጠው። ማታ አልጋ ላይ፣ ቀን እሱ ላይ ነው የምትቀመጠው ሲለኝ ገባኝ። በቃ እና በቃ አይደለችም እሷ ማለት እንደዚህ አሁን ለእናንተ እንዳልኩት በቃ የአእምሮ እድገት ውስንነት ኖሮባቸው የሚወለዱ ልጆች አይነት ማለት ነው። ሌላ የተለየ ነገር ምንም የለው። ከእብደት ጋር አይገናኝም፣ ከበሽታ ጋር አይገናኝም። ምንም እግዚአብሔር ሲፈቅድ አንድ ቀን ይሻላታል። ሲሻላት እንደናንተ ትሆናለች። አሁን መድኃኒት እየወሰደች ነው። መድኃኒት እየተሰጣት አይደለ? አሁን ማሚ ጧት በማንኪያ ታበላታለች እኮ። እሱ መድኃኒት ነው። አንድ ቀን እኮ እሷ እንደናንተ ቆማ ትሄዳለች። ምንም በአጋጣሚ እንደዚህ አይነት ማንኛውም ቤት ሊፈጠር ይችላል ምናምን በጣም ሰምቲንግ ብዙ ነገር አወራውና የተወሰነ ሊረጋጋ ሞከረ። ከዛ ሂድና ፊትን ታጥበህ ነው አልኩት። ይሄኛው ከመጣ በኋላ እንደዛ ብሎ የተናገረው ከመጣ በኋላ እሱን ላኩትና ሂድና ፊትን ታጥበህና ከዛ እናወራለን ነገር አልኩት። ከዛ ይሄኛውን ና አልኩት። ለምንድን ነው እንደዚህ ያልከው? ታውቃታለህ እህቱን? አዎ አውቃታለሁ። አንድ ሰፈር ናችሁ? አዎ አንድ ሰፈር አውቃለሁ። በአንድ ሰርቪስ እንደሚሄዱና እንደሚመጡ እና እንደዚህ አይነት የአእምሮ እድገት ውስንነት ያለበት ሰው ማለት እብድ ማለት ነው
ቃሉን በስነ ስርዓት ማለት ምክንያቱም ከጭንቅላት ውስጥ እንዲወጣ እፈልጋለሁ። ሌላ የእሱ ጓደኞችም በእነሱ ዙሪያ ያሉ ልጆችም እንደዚ አይነት እሳቤ ካላቸው ያንን ነገር እንዳይሉ ትፈልጋለሁ። ምክንያቱም በየቤቱ አውጥቶ ሰው በአደባባይ ያልተናገረው እኔ ቤትም እንደዚህ አይነት ልጅ አለ ያላለው አብዛኛው ያው የኛ ማህበረሰብ የሚያስበው የእግዚአብሔር ቁጣ ሰምቲንግ ምንም በቃ አሁን በደንብ እየተለመደ ነው። ከምን አንጻር ነው ምናምን እኔ አላውቅም፣ እግዚአብሔር ያውቃል። የሕክምና ባለሙያም አይደለሁም። የተሰራም ዳታ ኢንፎርሜሽን የለኝም፣ እንዲኖረኝም አልፈልግም። ምክንያቱም ይህን በዚህ ምክንያት ነው የምንሰጠው። እግዚአብሔር የወደደውን አደረገ ብሎ ሰው በተሰጠው አምኖ ይቀበላል። በሰለጠነው ዓለም ልክ እንደሌላው ልጅ በስነ ስርዓት የራሳቸው የሆነ ትምህርት ቤት አላቸው፣ የራሳቸው የሆነ ሕክምና አላቸው፣ የራሳቸው የሆነ ሞግዚት በቃ ሁሉ ነገር ተሟልቶላቸው አክሴፕት አድርጎ ማህበረሰቡም፣ ቤተሰቡም፣ ጎረቤቱም፣ ዘመድ አዝማዱም ይኖራል። የኛ ሀገር ማህበረሰብ የኛ ሰው እውቀቱም ብስለቱም ስለሌለው ሁሉንም ነገር የምናገናኘው ከእምነት ጋር ነው፣ ከእግዚአብሔር ጋር ነው፣ ከቁጣ ጋር ነው። በቃ ከዚህ በፊት ስለ በርዝ ማርክ ተናግሬያለሁ። ይሄ ደግሞ በጣም በቃ በጣም የሚጎዳ አይነት እንትን ነው። እግዚአብሔር የሰጠውን ሰው በእጁ አይሰራም። ልጅ እኮ እኛ እግዚአብሔር ነው የሚሰጠን፣ በእጃችን አንሰራም። ስለዚህ ለልጆቻችን አካባቢያችን ላይ ምንም አይነት የሆነ ነገር ለየት ያለ ወይም ከሌሎቹ ልጆች ትንሽ የተለየ ነገር ያለበት ሰው ካጋጠማቸው ይሄ የእግዚአብሔር ስራ ነው፣ በቃ አንድ ቀን ይሻለዋል ብለው እንዲያስቡ እንደ ራስ ምታት፣ እንደ ጉንፋን እኛ እንደምንታመሙ አይነት ህመሞች እንደዛ ቀለል አድርገው እንዲያስቡና ከነዛ ሰዎች ጋር በቃ ጥሩ የሆነ ግንኙነት እንዲኖራቸው ከዛ ቤተሰብ ጋር ጥሩ የሆነ ቅርርብ እንዲኖራቸው በየቤታችን ለልጆቻችን በቃ ይህን አይነት ነገር ሲፈጠር ወይም ስንሰማ ስናይ በሙቪ በምናምን ሲታይ ኢትስ ኖርማል ብለው እንዲያስቡ የራሳችንን አስተዋጽኦ ማድረግ አለብን። እና በጣም ነው የተናገርኩት። እንደዚህ በቃ አሁን ለምሳሌ እናንተ ቤት አንድ ሰው ቢኖር ኖሮ እንደዛ ሰው ቢል ትፈልግ ነበር ወይ? ለምሳሌ ቦታ ቀይር በቃ በማይንድ እንትን አልኩት። በደንብ ነው በቃ ቻሌንጅ ያደረኩት። ቀየርኳችሁ። አንተ እነሱ ቤት ነው የምትኖረው፣ እሱ እናንተ ቤት ነው ብለን እናስብ። ከዛ እሷ ልጅቷ ያንተ እህት ብትሆንና እሱ አንተን እንደዛ ቢልህ፣ ያንተን እህት እንደዛ ቢላት አንተ ምን ይሰማል? ምንድን ነው የምታደርገው? ያው ልጆች ናቸው፣ የሚሰሙትን የሚያዩትን ነገር ነው አፕላይ የሚያደርጉት። እኔ እንደዚህ እከሌ ሰንበዲ ሲል ሰምቼ ነው ዋቴቨር በቃ ግን ከዚህ በኋላ እንደዚህ እንዳትል በስነ ስርዓት አስታርቄ ይቅርታ አባብዬ ሁለተኛ እንደዚህ አልልህም ምናምን ብሎ ሌሎቹን ተማሪዎች ጠቅላላ በቃ በደንብ እንዲሰሙ ሌሎች ቤት ለምሳሌ ኤከሌ ቤት እንደዛ አይነት ልጅ እንዳለች ኤከሌ ስላወቀ ነው። እኛም ያላወራናቸው ወይም ያልተወሩ እዚህ ውስጥ ካሉት ውስጥ ወይም እዚህ ትምህርት ቤት ውስጥ ካሉት ውስጥ ሌላ ሰው ቤት እንደዚህ አይነት ሰው ቢኖር ኖርማል ነው። በቃ እንደዛ ሆኖ ተወለዱ። እስከሚሻላቸው እንደዛ ይሆናሉ፣ ሲሻላቸው እንደናንተ ይሆናሉ። ሰምቲንግ በጣም ብዙ ነገር አውርቼ ልጆቹን ለማግባባት ለማስታረቅና ያንን ሀሳብ ከጭንቅላታቸው እንዲወጣ የተቻለኝን ነገር ሞክሬያለሁ። አሁን እንደምናውቀው ሁሉም ወላጅ የሆነ በሙሉ አዲስ አበባ ውስጥ ወይም በየክፍለ ሀገሩ የትም ቦታ ይሁን በየቤቱ የሆነ ቤት እንትን እያለ እንደዚህ አይነት ልጆች ይወለዳሉ። በቃ ይሄ የእግዚአብሔር ፈቃድ ነው። እግዚአብሔር የወደደውን አደረገ። ስለዚህ እግዚአብሔር በራሱ ጊዜ ቀኑን ታሪኩን ቀይሮ የሆነ ነገር እስከሚያስተካክል ይሄን ነው ለእናንተ የፈቀድኩትን ብሎ በዛውም ቢቀጥል እግዚአብሔር በሰራው ስራ እኛ አንዱ መውቀስ አይችልም። ወይም ደግሞ ከአልባሌ ይሄ ባህል ጋር የሆነ በቃ ማለት ከስልጣኔ የራቀ ጋር ያልተማረ ሰው ወይም ደግሞ ያላዋቂ ሰው አይነት አስተሳሰብ ማንጸባረቅ ትክክል አይደለም። ይሄ የእግዚአብሔር ስራ ነው። በቃ እግዚአብሔር የፈቀደውን የወደደውን አደረገ። ልክ እንደዚህ አይነት ነገር ሌላ ሰው ቤት ስታዩ እኔ ቤት ቢሆንስ ብላችሁ አስቡና ከልጆቻችሁ ጋር ኮሚኒኬት ስታደርጉ በቃ እኛ ቤት ቢሆን እንዴት አድርገን ማኔጅ እናደርግ ነበር። ጀስት እዛኛው ሰው ማንነት ላይ እራሳችሁን አስቀምጡ። በዛ ሰው ጫማ እናንተ ቆሙ። ከዛ በኋላ ሁሉም ነገር በትክክለኛው መንገድ ይታየናል። እና ልጁም ከሰማው ነገር አንጻር ነበርና ጓደኛውን እንደዛ አድርጎ ናክስ ያደርግ የነበረው በደንብ አግባብቼ እንዳያወራ አድርጌ ለቤተሰቡን ኮሚኒኬሽን ጽፌ ለዚህኛውም እንዳስታረቅኳቸው። ምክንያቱም ልጆች ሄደው ያወራሉና ያኔ ደግሞ ጎረቤት ለጎረቤት እንዳይነካካ ያንን ነገር ለማድረግ ሞክሬያለሁ በተቻለኝ። ከዛም በኋላ እንደዚህ አይነት ነገር ስሰማ በተቻለኝ መጠን የተወሰነ ጭብጥ እንዲኖራቸው ግንዛቤ እንዲኖራቸው የቻልኩትን ነገር ሞክራለሁ። ሁላችሁም በቤታችሁ እንደዚህ እንድታደርጉልኝ ስል እጠይቃለሁ። እወዳችኋለሁ። መልካም ቀን።